ሰላም እንዴት ናችሁ? የእግዚአብሔር ስም የተመሰገነ ይሁን። ጤንነታችሁ ሁሉ ሰላም? የእግዚአብሔር ስም የተመሰገነ ይሁን። ዛሬ ወደ እናንተ ይዤ የቀረብኩት ርዕስ ምንድን ነው? ጩኸታችሁን አታቋርጡ ከዓላማችሁ እስክትደርሱ በሚል አንድ 2 ደቂቃ ላናግራችሁ ነው የፈለኩት። ምንድን ነው ጩኸታችን አታቋርጡ የሚለውን የመረጥኩበት ምክንያት በአብዛኛው ጊዜ ወደ ስራ የሚሄደው በፐብሊክ ትራንስፖርት ወይም በህዝብ ትራንስፖርት ነው የሚሄደው። በህዝብ ትራንስፖርት በሚሄድበት ጊዜ ብዙ አይነት ባህሪ ያላቸው ሰዎች ወይም ብዙ አይነት ባህሪ ያላቸው ሰዎች ያጋጥሙኛል። እነዚህ ብዙ አይነት ባህሪ ያላቸው ሰዎች ሲያጋጥሙኝ በጣም አንዳንዱ ለጸብ እንትን ይላል፣ አንዳንዱ ገፋኝ፣ አንዳንዱ ብዙ ነገር አዋከብከኝ ይላል፣ አንዳንዱ ተሰረቁ፣ አንዳንዱ ተዘረፉ። በቃ የማይሉት ነገር የለም። ከሁሉ ግን የሚገርመኝ አንድ ነገር ነው። ሁል ጊዜም ትራንስፖርት የምንይዝበት ቦታ የምኖረው ያው ጀርመን አደባባይ አካባቢ ነው። መካኒሳ ጋር የምትገባ ሴት አለች። እቺ መካኒሳ ጋር የምትገባ ሴት ምን ትላለች? በመሀል ትገባና ትቆማለች። ድምጿን ከፍ አድርጋ እንዴት ትላለች? ወገን የቫይረስ ታማሚ ነኝ እርዱኝ ትላለች። ይሄኛው ላይ የሰሙ ሰዎችም ወዲያውኑ ቦታውን ይለቁታል። እንደዛ የተጨናነቀ ባስ የእሷ የምትቆምበት ቦታ ባዶ ይሆናል። ይህን የሚያየ ሰው አዲስ የመጣ ሰው አረ የቫይረስ ታማሚ ለምን ታስገባለህ? አረ ሹፌር አቁምልን ምናምን ብሎ ባሱ ይንጫጫል። ብዙ ነገር ይኖራል። ብዙ ችግሮችን ይፈጠራሉ። ነገር ግን እሷ እስከምትወርድበት ጊዜ በአብዛኛው ጊዜ ሳር ቤት አካባቢ ነው የምትወርደው። እስከምትወርድበት ጊዜ ሰዎችን እያለመነች ወገኔ ቫይረስ ታማሚ ነኝ እያለች እርዳታዋን ትጠይቃለች። የቻለ እየፈራም ምንም እያለ ይሰጣታል። ከዛ እሷም ሳር ቤት ጋር ስትደርስ ገንዘቧን ተቀብላ ትወርዳለች። ሌላ ትራንስፖርት ትጠብቃለች፣ ሌላ ገንዘብ ለማትረፍ። ይህን ያዩ ሰዎች አንዳንዱ መሀል ላይ ደንዝዘው ይቀራሉ። በቃ የቫይረስ ታማሚ ነኝ የሚሉት ነገሮችን ድንጋጤ ይዛቸዋል። ይህን ሳስብ ወይም ይህን ስመለከት በመጽሐፍ ቅዱሳችን ሁሌም ትዝ የሚለኝ የአይነ ስውር ነው። ማርቆስ ምዕራፍ 10 ከ46 እስከ 52 ድረስ ያለው በርተለሚዎስ የሚባለው ሰው ትዝ ይለኛል። በርተለሚዎስ በዚህ በኢያሪኮ የሚኖር ሰው ሲኖር ኢየሱስ እያለፈ ነው ሲባል ሰዎች አቁም መጮውን ተው ይላሉ። እሱ ግን አላቆምም። የዳዊት ልጆች ማረኝ፣ የዳዊት ልጆች ማረኝ እያለ ይጮሃል። ማረኝ ከማለት አላቆምም እና ወደዛ እንዳይደርስ ወደ ኢየሱስ እንዳይጠጋ ኢቭን ደቀ መዛሙርቶቹ ራሱ ምን ብለዋሉ? ተከራክረዋሉ ወይም ተከላክለዋሉ። ግን ኢየሱስ የማን ጩኸት አቆመው? የበርጠለሜዎስ ጩኸት አቆመው። ቆመ ኢየሱስ በቃ እዛ ጋር። ምን እንዳታደርግልህ ትፈልጋለህ ሲለው እንድድን አለ። አይገርማችሁም? አንዳንድ ጊዜ ጩኸታችን ኢየሱስ ክርስቶስን ያቆመዋል። አንዳንድ የምንጮው ጩኸት እግዚአብሔር ይሰማዋል። ምክንያቱም እግዚአብሔር ፐርፐዝሊ የእኛን ጩኸት ምን ይለዋል? ይወደዋል። ምክንያቱም ብዙ መጽሐፍ ቅዱስ ላይ ሲናገር ወደ እኔ ጩህ እኔም እመልስልሃለሁ፣ አንተ የማታውቀውን ድንቅና መልካም ነገር አሳያለሁ ይላል። ስለዚህ እግዚአብሔር ጋር መጮህ አለማቋረጥ፣ ሁል ጊዜ እግዚአብሔርን መጠየቅ፣ እግዚአብሔርን መለመን፣ እግዚአብሔርን ማየት በጣም ትልቅ ነገር ነው። ስለዚህ እቺ ሴት ያደረገችው ነገር በቃ ጩኸቷ ገንዘብ አስገኝቶላታል። ሰዎች ቢፈሩም፣ ሰዎች ዝም በል ብሎ ሹፌር ለምን አስገባም ቢሉ፣ ስለዚህ ሁል ጊዜ ማድረግ ያለባት አላማችን ምንድን ነው? የምናስበው ነገር ምንድን ነው? አላማችንን ለማሳካት በእግዚአብሔር ፊት መጮህ፣ በእግዚአብሔር ፊት መሆን፣ እግዚአብሔርን መፈለግ። የዛን ጊዜ እግዚአብሔር የጸሎታችን መልስ ይሰጠናል። ይህ በርተለሜዎስም እንደምታዩት ምን አለ? ተፈወሰ፣ ማየት ቻለ፣ አላማውን አሳካ። ምንም ቢሆን የምትሄዱበት መንገድ ሩቅም ቢሆን ከእግዚአብሔር ጋር ተስማምታችሁ እግዚአብሔርን መጠየቅ አለባችሁ። ምንድነው ጳውሎስ ሮም ለመድረስ ብዙ ፍትጊያ ውስጥ ብዙ ነገር ውስጥ ገብተዋል። ግን ፋይናሊ መርከብ ተሰባብሮ በምን ደርሰናል? በሰላም ደርሰናል ይላል። ስለዚህ በጩኸታችሁ በምትሄዱበት መንገድ ሁሉ የሚሰባበሩ ነገሮች አሉ፣ መሄጃ የሚከለክሏችሁ ነገሮች አሉ። ስለዚህ እኛውን ጠንክራችሁ ያዙ። ኢየሱስ ክርስቶስ ጌታ ነው። ጩኸታችሁን አበርቱ። ቻው